ወንድሙ ነኝ አይደለም ታላቅ ወንድሙ ነኝ ሊያከብረኝ ይገባል እኔ ለሱ ስንት ዋጋ ከፍዬ ምን ውስጥ ገብቼ እንደምመጣ በደንብ ያውቃል እሱ ከሱ ጋር እንደዚህ ማውራት አልፈልግም ግን ይሄንን ሁሉ ያወቀ ስልክ ስልከታቀስ ስንት ነው ስልክ የደወልኩ ለስልክ እንኳን በስነ ስርዓት አያነሳም ምክንያቱም ስልክ የማያነሳው እንኳን ጥፋቱ ስለገባው ተረዳሽኝ አይደለም አንቺ እሱ እንኳን ጥፋቱ ነው የተረዳው አሁን አንቺ ምናልባት እንደ ሴት ልጅ ልረዳው ይችላል የሱን ነገር ተረዳውት እያልሽ ነው ልክ ነው ወይ ነው ያልኩሽ አይደለም ዲቭ ልክ መሆኑን ብቻ ሳይሆን እኔ እዚህ ጋር እያሰብኩ ያለሁት አንደኛ ቤት ድረስ ይዞት ሲመጣ ከዚህ በፊትም ልጁን አንዴ ወስዶ እኔ አሁን እኔ ጋር አይሆንም ይዘሃል ለእናቱ መልስለት ልጁ ይጎዳል ምናምን ብዬ በመክረው እንኳን ያን ሩም ላይ አሰርፎት ሁለት ቀን ይዞት እንደጠፋው ነው ሊያረግ የሚችለው ስለዚህ እንደዛ ደግሞ ይዞት ከወጣ ቢያንስ ይሄ ልጅ ወተት ያስፈልገዋል የሚበላው ነገር ያስፈልገዋል እንደ ሴት መቼስ አብስሎ አይሰጠውም አሁን ምግብ እንደጀመረ ነው ማቀውና ቢያንስ በዚህ ነገር እኔ ሴት ይሻላልው ብዬ ነው ማለት እናት ሆኜ ነገሮችን ከዚህ በፊት ባላሳልፍም ልጅ አሳድጌ ባላቅም ግን ደግሞ ከአብርሃም ቢያንስ ይሻላልው ብዬ ስላሰብኩኝ ነው ልጁንም የተቀበልኩት ልጁ በመሃል እንዳይጎዳ ብዬ ነው እና እንጂ ይሄን ነገር ሐሳቡን ልክ እንዳልሆነ ምናምን ገብቶኛል አስረዳው ሞክሬያለሁ ግን ደግሞ እንዳልኩክ ነው ቀድሞ ስለነቃባቸው ነው እንጂ እነሱ ደግሞ ያሰቡት ነገር አይታወቅም ምናልባት እስከ መጨረሻውም ድረስ ከልጁ ጋር የማይገናኝበትን ነገር እየፈጠሩም ሊሆን ይችላል እና አላቅም ብቻ ይሄ ነገር ትክክል ነው ብዬ ያሰብኩ ባይሆንም እኔ አሁን አብርሃምን ምንም ልጫነው አልችልም ምክንያቱም ይሄን አድርግ ብዬ አንዴ ከተናገርኩት በኋላ የሆነ እየተሰማው ያለው ስሜት እኔ ልጁን ያልፈለኩ ምናምን አይነት ስሜት ነው እየተሰማው ያለው እኔ ደግሞ ልጅ ሳልፈልግ ቀርቼ ወይ ምናምን አይደለም በእርግጥ ከእናቱ ጋር ማደግ አለበት ግልጽ ነው ግን ደግሞ እሱ ላይ የሚደርሰው በደል ልጁን እንዳያይ ልጁን አያለው ብሎ በሚሄድበት ሰዓት የሚፈጠረው ነገር ልክ አይደለም ብሎ ስላሰበ ነው በዚህ መንገድ የሄደው አብርሃም በዚህ መንገድ ሄደው ለዛ ነው እነሱም በቃ በጣም ብልጥታቸው በዛ በጣም አዋቂ ነን አሉ ምናምን ነገር በእርግጥ በልጅ መፈተን የለባትም ሩታ ግን ደግሞ እሷም በቃ በጣም እሷ ደግሞ በልጅ ፈተነችው በጣም አብርሃምን ማለት ነው ይሄ ነገር መሆን የለበትም በእርግጥ አሁን ስለ አብርሃምና ስለ ሩታ ማውራት ሳይሆን ልጁን የተቀበልኩት እኔ አላስገባም እኔ ልጁን አልቀበልህም እናቱ ጋር መልስ ብለው አብርሃም በእርግጠኝነት አንዴ ያስቦበት ያ ነገር ስላደረገ ሩም ይወስደውና በእርግጠኝነት የሆነ ሩም ነው አሁን የሚያርፈው ሩም እንዳለ ነው የምናውቀው እንግዲህ ሩም ቁጭ ብሎ ልጁን የሚያሳድግበት ሞመንት ነው የሚፈጥረው በእርግጠኝነት አብርሃም ማለት ነው ሲጀመር ይሄ ልክ አይደለም በመጀመሪያ ደረጃ እሱ ነው ይቆልኩሽ በቃ ይሄንን ጥፋቱን እንኳን ስላወቀ ስልክ ስላላነሳልኝ እንጂ የእውነት በጣም ነው የምንጣላው ከሱ ጋር በእንደዚህ አይነት ጉዳይ ማለት ነው ምክንያቱም እኔ አንድ ልጅ እንግዲህ ተወልዷል አይደለም ከተወለደ አንቺ ራሱ ሴት ልጅ ነሽ በቃ እንደ ሴት ልጅ አሁን ስለ ልጁ እያሰብሽ ነው ሩም ውስጥ እንዳይሆን ለልጁ አስቤ ነው ይሄንን ያደረኩት ትላንትና እኔ ሩታ ደውላ ልጅን ይዞ ጠፍቷል ብላ በጣም እያለቀሰች ነው የደወለችኝ እከሳለሁ ብትከስ ራሱ ሀቅ አላት ገብቶሻል አይደለም ይሄ ገና ትንሽ ገና ጨቅላ ልጅ ከሷ ነጥሎ ይሄ ወስዶ ሌላ ቦታ ማስቀመጥ ማለት ለራሱ ሌላ ውስጥ እየገባ ነው ያለው ገብቶሻል አይደለም ይሄ ማለት ከቤተሰብ ጋር የሚያነካካ ነገር እንግዲያው ይሄ አስቢ እናት አባቶቻችን ጋር ይሄ ነገር ደረሰ ማለት ደግሞ ሌላ ውጣ ውረድ ውስጥ ሌላ ችግር ውስጥ ልንገባ ነው ማለት ነው ስለዚህ እንደዚህ አይነት ነገር ለምንድን ነው የሚሆነው ሲጀመር ደግሞ አንቺ የምትቀርቢው ከሆነ ምናልባት እኔ አላውቅም ከማየው አንፃር ምናልባት ሁለታችሁ ከማያችሁ አንፃር ምናልባት ትቀራረባላችሁ ብዬ እያሰብኩ ነው ገብቶሻል አይደል ስለዚህ አንቺ ይሄንን መምከር ሲገባሽ መንገድ ማሳየት እንደዚህ ማድረግ እንደዚህ ይሁን ማለት ሲገባሽ አይ የሚያደርገውን ነገር ሁሉ እሺ ብለሽ የምትቀበዩ ከሆነ ልጅም ይዞ ሲመጣ እሺ የምትይው ከሆነ እንዴት ይሆናል በጣም አስቸጋሪ ነገር ነው ሲጀመር ደግሞ ልጅ እንዴት ከእናቱ ተነጥሎ ያድጋል በቃ አንቺ አብርሽን ምናልባት ተናዶ ሊሆን ይችላል ሲመጣ ሌላው ስሜት ውስጥ ገብቶ ሊሆን ይችላል እነሱ ብዙ ነገር አስበው ሊሆን ይችላል አሁን ገና አስበው ሊሆን ይችላል በአለም እንጂ ይሁን ያሰቡት ነገር ወይ ያደረጉት ነገር ያየነው ነገር የለም አይደል ሄርሜላ ምን ሲያደርጉ አየሁኝ ምንም ያደረጉት ነገር የለም ገባሽ ያንን ነገር እኔ ሳላይ ደግሞ እነሱ ላይ እንደዚህ ብዬ ለመክሰስ ወይ ደግሞ እነሱ እንደዚህ ብሎ ለመፍረድ ለኔ ይከብደኛል ገብቶሻል አሁን እነሱ እኔ በቀደም በጣም ከነሱ ጋር በጣም ብዙ ጭቅጭቅ ውስጥ ገብተናል ልጅ የፈለገ ቢሆን አባት ነው ልጅ ማየት መብት አለው ልጁን ተንከባክቦ ማሳደግ መብት አለው ሁለቱ ላይ አልተስማሙም እንግዲያው አይ አንፈልግም አሉ ሁለቱም የየግላቸው ኑሮ እየኖሩ ነው ልጁን ግን እሱም ላይ እሷም ልጇን በስነ ስርዓት ልታሳደግ ግዴታዋ ነው ግን በዛ መሀል ያለ አሁን እሱኛ በእንግዲያው በቀደም በስንት ግልሷን አሳምነን በስነ ስርዓት ፕሮግራም አድርገሽ ምን ብለሽ ልጁን አሳዩ ብዬ ተናገሬ ከሷ ጋር ጨርሼ ሄጄ አሁን ደግሞ እንደዚህ ልጅ ይዞ ወጣ ያውም የት ሄደ ሄርሜላ ጋር ነው የገባው ሲሉ በጣም ተናደድኩኝ ምክንያቱም እኔ እንደዛ አልጠብቅሽም አንቺ በቃ አይሆንም በፍጹም ቤት አትገባ ገብቶሻል አይደለም አሁን አንቺ እንዳውም ብትጪ ልክ ነሽ ለልጁ ተቆረቆርሽ አይደለም አሰብሽ ለልጁ መጨነቅሽ ልክ ነው ግን እምቢ ብለሽ
የትም ሩም ይዞት ቢሄድ ይሻል ነበር። ያኔ ልጁ ሲያስቸግረው ወደ እናቱ ይመልሰው ነበር። አንቺ ግን እሺ ብለሽ ስትቀበዩ እንግዲያው ምናልባት ሴት ልጅ ነሽ ለልጁ